ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። የሚያምር ቦታ እየሄድኩኝ ነው። በድጋሚ ተመልሼ መጣሁላችሁ። ልጆች ላጫውት ሁሌ በቃ ልጆች ነው፣ ከልጆቼ ጋር ነው። እግዚአብሔር ይመስገን እነሱን ላጫውት እየሄድኩኝ ነው እና አንዳንድ ነገሮችን አሳያችኋለሁ። ተከታተሉ ማለት ነው። ቤተሰቦች በጣም ፀሐይ አለ። ፀሐይ ነው ያያችሁት። የልጅቷ ጥላኝ ሄደች እና ወደዛ ጋር ነው የምንሄደው። እዚህ ጋር ደግሞ መዝናኛ፣ ይሄ የምታጠቢያ ውሃ አለ። ከፈለጋችሁ ትዋኛላችሁ፣ ከፈለጋችሁ ደግሞ ትታጠቡበታላችሁ። ማታ ማታ እንዴት ደስ እንደሚል ብታይ። በስመ አብ። ይሄ እንዳለ የሚኖሩ አረቦች ሰፈር አረቦች የሚኖሩበት ነው። ቱርኮችም እርግጥ አሉበት እና በጋ ላይ በጣም ደስ የሚል ጊዜ ነው። እንደዚህ ፀሐዩ በጣም መጥቷል። ሙቀት ነው አሉ፣ ግን እንደ አረብ ሀገርም ባይሆን ደስ ይላል። እዚህ ጋር ልጆች እየተጫወቱ ነው። ይዛጋ ደስ ማለት ነው። እሺ ቤተሰብ መጫወቻ ቦታ ደርሻለሁ። እዛ ጋር እነሱ እየተጫወቱ ደግሞ ከእናንተ ጋር እዚህ ላውራ ብዬ መጥቻለሁ። ውድ ቤተሰቦቼ እና እባካችሁ ውድ እህቶቼ አንዳንዴ ማለት ነው እኛ ላይ ካልደረሰ ወይም ደግሞ በራሳችን ጭንቅላት ላይ ካልመጣ ለራሳችን ማሰብ የሚባል ነገር ምንም የለም። ምክንያቱም እኔ ብዙ ጓደኞች እህቶቼ ብዙ ሰው ሲመክረኝ ነበር እና ተይ እንደዚህ አትሁኝ፣ ሁሉም ለራሱ ነው፣ ሁሉም በቃ ለራሱ ነው የሚያስበው፣ ግን ከቤተሰብ ጀምሮ ማለት ነው። እና እድሜ በጨመረ ቁጥርና ጭንቅላታችን እንትን ባለ ቁጥር ማገናዘብ እንጀምራለን። እድሜ ከጨረስን በኋላ ወይም ደግሞ ጉልበታችን ከደከመ በኋላ ማለት ነው። ለቤተሰብ ስንል የወጣትነት አይታወቅም እና ምን እንል ነበረ መሰላችሁ? እኔ ምን መሰላችሁ? እሰራለሁ፣ አገኛለሁ፣ ምን ችግር አለ ብረዳ፣ ምን ችግር አለ ለቤተሰብ እንድል ነበር። እና እንደዛ አይደለም። በተለይ አረብ ሀገር ያላችሁ ልጆች በእናታችሁ በእግዚአብሔር ለራሳችሁ ጊዜ ስጡ። እና እኔ በቃ ለራሴ ማሰብ የጀመርኩት ቱርክ ከመጣሁ በኋላ ነው። ምክንያቱም ቅድማ ሁሉም ሰው ለራሱ ነው የሚሰጠው። ለዛ ለአከሌ ወንድሜ፣ ለእህቴ፣ ለእናቴ፣ ለአባቴ ስንል የነበረው ሀገር ስትገቡ ሌላ ሰው ሆኖ ነው የምታገኙት። እኛ እንደቆምንላቸው ወይም ደግሞ ብዙ እህቶቼ ይናገራሉ እንደዚህ በእርግጥ ማለት ነው። እና አንሰማም። ያው በራሴ ሲደርስ ያ ነገር ከት ማድረግ አለብኝ ብዬ ቆምኩኝ እላችኋለሁ። እና 50 እጅ እንኳን ምን እንደሚባለው 25ቱ ለምሳሌ 50 ሺህ ብር ብታገኙ 10 ሺህ ለበዓል ብትልኩላችሁ ለቤተሰብ ከዛ በላይ በቂ ነው። አትላኩ አይደለም እናትና አባት ግዴታ ይስጣላችሁ ድረስ ግን ተማሩ። ብዙ ጊዜ በፊት በወንድ ነበረ የምንበላው፣ ለወንድ ነበረ የምንልከው። አሁን ወንድ ቀርተው ቤተሰብ እያሉ ነው። ቤተሰብም እኛም ባንመጣ እየኖሩ ነው፣ ብንመጣም እየኖሩ ነው። ገብቷችኋል አይደለ? ስለዚህ ሀገር ስትገቡ ነው ድካሙ ጉልበቱ ማለቅ ሁሉም ነገር የሚታወቃችሁ ኢትዮጵያ ከገባችሁ በኋላ ነው። እንዴ እኔ የት ነበርኩ እስከ ዛሬ? የራሴን ህይወት መቼ ነው የምኖረው ብዬ ጥያቄና ሁሌ ሰላሜን የሚያሳጣኝ እሱ ነበር። እኔ አረብ ሀገር በጣም ነው የቆየሁት እና አንዳንዴ ብር ኖሯችሁ ሰው ታጣላችሁ፣ ሰው ኖሯችሁ ብር ታጣላችሁ። እና እንደዚህ ብዬ መናገር አልችልም። ራሳችሁን ጠብቁ እንደ ቤተሰብ። አንድ ጊዜ ከኦማን አብሬያት የመጣው ልጅ ነበረች። ከዱባይ ትራንዚት አርጋት ሴትዮዋ ሳታስብ ላከቻት።
እና ስትልካት ልጅቷ አታውቅም። ይሄ በጀርባ ሻንጣ ነው የላከቻት። ልብሱንም ምኑንም የ2 አመት ደሞዝ ብቻ ነው መሰለኝ ያለችኝ። ዝም ብላ ብቻዋን ስታወራ ከዛ ምንድነሽ ምናምን አረብኛ ነው የምታወራው፣ ብዙ እንትን አትልም። ከዛ ምን ሆነሽ ነው ምናምን ስላት እኔ ራሴን አላውቅም ጩሂ ጩሂ ነው የሚለኝ አለች። ምን ሆነሽ ነው ስላት ሰዎቹ አለች ኦማን ላይ ሳናገር ኤርፖርት ማለት እንደ አጋጣሚ ነው ያገኘኋት እና ኪሎ በዝቶብኝ እኔም እሷን ላናግር ሳያት ትንሽዬ ሻንጣ ነው የያዘችው። እኔ ደግሞ በጣም ብዙ ነበር ያስኩትኝ ሳናግራት እንድታግዘኝ ነው። እርግጥ እኔ ሻንጣዋን ወደ ኤርፖርት ትልካ ነው መሰለኝ ስትል እቺን ሻንጣ ብቻ ነው ያስኩት፣ እቃ ብዙ ነው ያሹ ላግዝሽ አለችኝ። ያው እግዚአብሔር አምላክ የሆነ ሰው ይጥልላቸዋል። ከዛ እሺ እህቴ ምን ሆነሽ ነው ብዬ ስጠይቃት እንደዚህ አድርጋ የሱን ደም የሰውየው ይወዳት ነበር መሰለኝ የሰውየው ወንድም የባሏ ወንድም እንደዛ ነገር ነው ይወዳት ነበር። ልጅቷን እንድታገባ ይፈልጋሉ። ከዛ ምን ያደርጓታል? እቺ ልጅ ምንም የምታውቀው ነገር የለም። አጠገቧ ሲሆን ታመናጭቀዋለች ምናምን እንትን ስትል ደግሞ እሱ ከጎና ሲሄድ በቃ እሱን ይለኛል አለች። ምክንያቱም ምንድነው ብዬ ስጠይቃት የኔን ደምና የሱን ደም ቀርቶ አለች። የኔና የሱን ደም ቀርቶ አንድ ላይ አደረጉ። ከዛ ምን እንዳረጉበት አላውቅም አለች ስትነግረም ማለት ነው። እኔን ሲቀበሉ ከኔ ጋር የነበሩ ቤተሰብ ነበር የተቀበልነው። ቀጥታ ነው ቤት ይዣት የመጣሁት እኔ ማለት ነው። እና ቤት ይዣት ስመጣ ምንም የያዘችው ነገር የለም። የተወሰነ ብር መሰለኝ የያዘችው የዱባይ ብር ማለት ነው። እንግዲህ ትራንዚት ነው የቆረጠችው ከዱባይ ወደ ኦማን ከዱባይ ወደ ኦማን ቆረጠችላት። እንደዛ አገኘኋት። ሻንጣዋ ጠፋ። ኤርፖርት ላይ ከደረስን በኋላ ሻንጣዋን ስንፈልግ ምን ስንል ብቻ አመልክቱ አሉ። የሻንጣ የተላከበት ትኬት እቺ ትንሿ የለችም፣ እሷ ከሌለ መክሰስ ምናምን ማመልከት አትችሉም አሉ። ከዛ እሺ እንዴት ነው የምናደርገው? በአንድ ፕሌን የመጣ ነው። ከዛ ያኛው ወረቀት ብዙ ተባበሩን ኤርፖርት ላይ ማለት ነው። እና እሷ እንደዚህ ስትል መጨረሻ ላይ እህቷ ላይ ደውላ ምን እንዳለች ታውቃላችሁ? ብር ይዛ ካልመጣች ታዲያ ምን ትሰራልናለች ነው ያሉት። ወንድሜ ሲደውልላት ማለት ነው ኑና ተቀበሉ እኔ ጋ ነው ያለችው ከእህቴ ጋር መታ ነው ብሎ ሲያወራት፣ ከዛ ብሯን ነው ጤንነቷን ነው እናንተ የምትፈልጉ ብለን እኛም ያው እንትን አልናቸው። ምን ያክል ሰው ብር ብቻ ቤተሰብ ብር ብቻ እንደሚፈልግ የገዛ እህቷ ናት እንግዲህ እንደዛ ያለችው። ይሄን ቪዲዮ ታያለች ብዬ ተስፋ አደርጋለሁ። ከዛ እኛ አደረስናት የሆነ ቦታ ተቀጣጥረን አገኘናት እና ቤተሰብ መጨረሻ ላይ ምን ብትልን ጥሩ ነው ብር ማይዛ መጣ ነው እናንተ ናችሁ ብር የተቀበላችሁ ብላ። ያው እኔ አልኩ እግዚአብሔርን ፓስፖርት ነበር የመጣሁበት ከስንት ሰዓት ከኤርፖርት ላይ እንደወረር ከስንት ሰዓት ተነስተን ኢትዮጵያ እንደደረስ እንትኑን ፓስፖርቴን ይሄድኩኝ ማለት ነው። ያው ለኔ መዘዝ ነው ለወንድሜ መዘዝ ነበር። እኛ ወንድሜ ነበር ያደረስናት። ከዛ እናንተ ሌቦች ናችሁ በቃ ያላለችው ነገር የለም። ይሄ ነገር ከ6 ወር በፊት ነው እንደዚህ የምነግራችሁ ማለት ነው። ከዛ አንዳንዴ ለቤተሰብ ብላችሁ እንትን የሆነ እርዳታ ዋጋ ያስከፍላችኋል። ከዛ እኔ ወንድሜ ከመታሰር ብዬ ማለት ነው ወንድሜ ከመታሰር እኔ ራሴ እታሰራለሁ ብዬ ፓስፖርቴን ይዤ የሆነ ነገር እንኳን ቢፈጠር እኔ ነኝ፣ ምክንያቱም እኔ ነኝ እቺ ልጅ ይዤ መጣሁ እሱ ምን በወጣው በሚለው በዛው አስረከብናት። ከቤተሰብ ጋር ተገናኘች ልጅቷ ማለት ነው። ደስ በሚል ሁኔታ አሳለፈች። ያው ከዛ በኋላ አባቴ ጋር ነው መሄድ እንፈልገዋለች። ከወንድሟና ከእህቷ ጋር አገናኘን በኋላ ተሳፍሬያለሁ ብላ ደወለችልን እና ራሷን አታውቅም። ይሄ ሁሉ ምንድን ልላችሁ ፈልጌ ነው ቤተሰብ አትበሉ። እሷ ቤተሰብ ስትል ነው መጨረሻ ላይ የ2 አመቱን ለቤተሰብ ላከች። የ2 አመቱን ደግሞ መዳሟ ከለከለቻት ማለት ነው። እንግዲህ ህጋዊ ሆና ነው
እግዚአብሔር አምላክ ከዚህ ሁሉ ይጠብቀን። ራሳችሁን ጠብቁ በእግዚአብሔር። በተለይ አረብ ሀገር ያላችሁ እህቶች እኔም ነበርኩበት። እዚህም ቢሆን እዚህም ሀገር ቢሆን ልክ እንደ አረብ ሀገር ነው። ድካም ምንም የተለየ ነገር የለም። ድካሙም ያው ነው፣ ስራውም ያው ነው፣ ነፃነት ማጣትም ያው ነው። እንደውም እኔ ነፃነት አረብ ሀገር ይሻላል ነው የምለው። እዚህ ጋር ምንድነው ልዩነቱ? እቃ የሚታጠበው በማሽን ነው። ደህና ደሞዝ አለው። እዚህ ሀገር ላይ የተወሰነ የተሻሻለ ነው እንጂ ምንም ወረቀት ብትሉ ወረቀት አስቸጋሪ ነው። የ6 ወር ነው የሚሰጡት። ወረቀት ወደው አታገኙ፣ ወይም ደግሞ ወደ ሌላ ሀገር ለመሻገር ነው። እና አንዳንዴ ብራችሁንም ከፍላችሁ የምትጸጸቱበት ታይም ይመጣል ማለት ነው። ቤተሰብ ቱርክ ለመምጣት ይሄን ያክል ቀላልም አይደለም ከባድም አይደለም። ብር ካላችሁ ትመጣላችሁ። ግን መታችሁ እዚህ ምንድነው ወረቀት አታገኙም። ከፖሊስ ጋር ግብ ነው። ባለፈ እንደነገርኳችሁ ማለት ነው። አሁን እኔ ወረቀት የለኝም። ያው የምሰራው መዳም ቤት ነው። መዳም ቤት በልኩት ቤት ኪራይ ትከፍላላችሁ። ስራ በወቅቱ ላታገኙ ትችላላችሁ። በተለይ ቋንቋ ካልቻላችሁ ስራ አታገኙ። በተለይ ቋንቋ ነው የሚጠይቁት። አሁን አረብ ሀገር እየሰራሽ ነው የሚፈልጉት ቱርክ ላይ ማለት ነው።